ጤና ይስጥልኝ አድማጮች፣ ዕለቱን አጫጭር መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ዋና ዋናዎቹን በቅድሚያ ድንገተኛ የሆነ የእሳት አደጋ መከሰቱ ተሰምቷል። መቼ፣ የት፣ እንዴት? ምላሹን እንነግራችኋለን። ከሁለት ሳምንት በፊት በአፋር ክልል የተከሰተው የኤርታሌ እሳተ ገሞራ ፍንዳታን በተመለከተ አዲስ መረጃ ወጥቷል፣ እናደርሳችኋለን። 7 ሰዎች ህይወታቸው አልፏል። ይህ ድንገተኛ የሆነ የእሳት አደጋ የተከሰተው በምን ምክንያት ነው? እንመለከተዋለን። የኢሚግሬሽን እና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች ውስጥ አንደኛውን ማቋረጡ ተሰምቷል። ህብረተሰቡ ዘንድ ቅሬታ ተፈጥሯል። መረጃውን እንነግራችኋለን። ወታደራዊ መፈንቅለ መንግስት መፈጸሙ ተሰምቷል። ክቡራትና ክቡራን፣ እነዚህን እና ሌሎችንም ዝርዝር መረጃዎችን ቆይታችሁ ከኛ ጋር ከሆነ ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ወደ መረጃዎቹ እናልፋለን። ህዳር 17 ቀን 2018 ዓመተ ምህረት ከደሴ ወደ አዲስ አበባ ጥጥ ጭኖ ሲጓዝ የነበረ ተሽከርካሪ በቃጠሎ መውደሙ ተሰምቷል። አደጋው ያጋጠመው አማራ ክልል ኦሮሞ ብሔረሰብ ዞን በደዋ ጨፋ ወረዳ ሸክላ ሚላሚሎ ጎጥ አካባቢ ሲሆን የቃጠሎ መነሻ እስካሁን ድረስ አለመታወቁን የተገለጸው። ንብረቱን ማትረፍ ባይቻልም እሳቱ ወደ መኖሪያ ቤቶችና ወደ እህል ክምር እንዳይዛመት መከላከያ በቦቲ ውሃ ማጥፋት መቻሉን የደረሰን መረጃ ያመላክታል። ከሁለት ሳምንት በፊት ጀምሮ ከፍተኛ ጭስና ብናኝን በማውጣት በአፍዴራ ነዋሪዎች ላይ ስጋትን የፈጠረውና በረራዎችን እስከ ማስተጓጎል የደረሰው የአፋር ክልል ኤርታሌ እሳተ ገሞራ እንቅስቃሴው አሁን ላይ ረገብ ማለቱ ተሰምቷል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ተመራማሪ የሆኑት ፕሮፌሰር አታላይ አየለም ለቲግቫ ኢትዮጵያ እንደገለጹት አሁን ላይ የፍንዳታው ድምጽ እየቀነሰ መምጣቱንና የፈሰሰ ቅልጥ አለት ወይንም ማግማ እስካሁን አለመታየቱን ተናግረዋል። ፕሮፌሰሩ የሚፈነዳው ፈንድቶ አሁን ላይ ረገብ ብሏል፣ ሊቀጥልም ላይቀጥልም ይችላል፣ ክትትል ይፈልጋል ሲሉ አስጠንቅቀዋል። ምንም እንኳን ሰሞኑን የተመዘገበ መሬት መንቀጥቀጥ ባይኖርም ተመራማሪው ይህ ክስ የተፈጥሮ አደጋ ፖለቲካል ባውንደሪን እንደማያከብርና የአቅም ግንባታ ወይንም መሳሪያና የሰለጠነ የሰው ኃይል አስፈላጊ መሆኑን አሳስበዋል። የ7 ሰዎች ህይወት ማለፉ ተሰምቷል። በሆንግ ኮንግ በደረሰ የእሳት አደጋ የ7 ሰዎች ህይወት አለፈ። የእሳት አደጋው በመኖሪያ አፓርትመንት ላይ መከሰቱን ባለስልጣናት ገልጸዋል። የእሳት አደጋው አለመቆሙ የተገለጸ ሲሆን በነዋሪዎች ላይ ከፍተኛ ጉዳት ደርሶባቸዋልም ተብሏል። 3 ሰዎች ሆስፒታል ውስጥ በጽኑ ሕክምና ክፍል ይገኛሉ የተባለ ሲሆን የእሳት አደጋው ምክንያት እስካሁን አለመታወቁ ነው የተሰማው። የኢሚግሬሽን እና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች ውስጥ አንዱ የሆነው በአንድ ወር ቀጠሮ ለዜጎች ይሰጥ የነበረውን ፓስፖርት አቅርቦት የጊዜ ገደቡና ሁኔታው በግልጽ ባልታወቀ ምክንያት መቋረጡ ቅሬታን ፈጥሯል። ሪፖርተር ያነጋገራቸውና ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለራሳቸውና ለቤተሰቦቻቸው አገልግሎቱን ለማግኘት ባለፈው ሳምንት የመጀመሪያ የስራ ቀናት ወደ አገልግሎቱ ዋና መስሪያ ቤት ጎተራ አካባቢ በሄዱ በት ወቅት በአንድ ወር ቀጠሮ በ5000 ብር ክፍያ ሲሰጥ የቆየው ፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸዋል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ በሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያቴን ለሰራተኞች ባሳወቅኩበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በ2 ቀናት በ25000 ብር ክፍያና በ5 ቀናት በ20000 ብር ክፍያ የሚቀርበው የፓስፖርት ብቻ መሆኑ ተነግሮኝ አቅሜ ስለማይፈቅድ ትቼ ተመለስኩኝ ሲሉ ተናግረዋል። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት በሰጡት ምላሽ የሲስተም ሽግግር ላይ ሆነን ነው፣ በአጭር ጊዜ ይስተካከላል ሲሉ እንደነገሩት ሪፖርተር በዘገባው ላይ አካቷል።
ወታደራዊ መፈንቅለ መንግስት መፈጸሙ ተሰምቷል። በጊኒ ቢሳው የሚገኙ ወታደራዊ አመራሮች ወታደራዊ መፈንቅለ መንግስትን በመፈጸም የሀገሪቱን ፕሬዝዳንት ኡማሮ ሲሶኮን አስረዋል። ወታደራዊ አመራሮቹ በሀገሪቱ ብሔራዊ ጣቢያም ቀርበው እሁድ የተካሄደውን ፕሬዝዳንታዊ ምርጫ ማገዳቸውን ገልጸዋል። በተጨማሪም ሁሉንም የጊኒ ቢሳው ድንበሮችን የዘጉ ሲሆን የሰዓት እላፊም አስቀምጠዋል። ጊኒ ቢሳው ባለፈው እሁድ ፕሬዝዳንታዊ ምርጫን ያካሄደች ሲሆን ውጤቱ በዛሬው ዕለት ይፋ ይደረጋል ተብሎ እየተጠበቀ ነበር። ከመፈንቅለ መንግስቱ በኋላ ከፕሬዝዳንቱ በተጨማሪ የፕሬዝዳንቱ የምርጫ ተፎካካሪ የነበሩት ዲያዝ እና ለእርሳቸው ድጋፍ ሲሰጡ የነበሩት የቀድሞ የሀገሪቱ ጠቅላይ ሚኒስትር ፔሬራም ታስረዋል። ወታደሮቹ የጦሩን አዛዥ ጄኔራል ናታንንና ምክትላቸውን ጄኔራል ቱሬንንም ማሰራቸው ተሰምቷል። ጊኒ ቢሳው ከቀኝ ግዛት ነጻ ከወጣች በኋላ ባለፉት 50 ዓመታት 9 በፈንቅለ መንግስት ተግባራትንና ሙከራዎችን አስተናግዳለች። የ2 ሚሊዮን ሰዎች መኖሪያዋ ሀገር ሰፊ የባህር ዳርቻ ሲኖራት ለአደንዛዥ እጽ ዝውውር የተመቸች ስትሆን ተመድም ናርኮ ስቴት የሚለውን ስያሜ ሰጥቷታል። መፈንቅለ መንግስት ፈጻሚዎቹ መፈንቅለ መንግስቱን የፈጸሙት በእጽ አዘዋዋሪዎች የሚደገፉ ፖለቲከኞችን ሴራ ለመቀልበስ እንደሆነ ገልጸዋል። ክቡራን አድማጮች ለሰዓቱ ያልናቸው አጫጭር መረጃዎች እኚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ ቸር ቆዩ።